አንድ ሀገር በዓለም ላይ ካሉ ታላላቅ ኒውክሌር ጦር መሳሪያዎች ባለቤት ብትሆን በሺዎች የሚቆጠሩ ታንኮች እና በሚሊዮን የሚቆጠር ወታደር ቢኖራትም የባህር ኃይሏን ወደ ሌላ ዓለም ውቅያኖስ ለማውጣት ግን በሌላ ሀገር የሰፈር መንገድ መሃል ለማለፍ ከተገደደች የዚች ሀገር ሉዓላዊነት ሙሉ ነው ማለት ይቻላል? አዎ፣ ዛሬ የምናወራው ስለ ግዙፏ ሩሲያ ነው እና ስለ አንገት ማነቂያዋ። ሩሲያ በካርታ ላይ ስትታይ መሬቷ ማለቂያ የለውም። የዓለምን 10ኛ እጅ መሬት ብቻዋን ትሸፍናለች። ነገር ግን ይህች ግዙፍ አገር አንድ እጅግ የሚያስፈራና የሚያስጨንቅ ድክመት አለባት። የባህር ኃይሏ ከጥቁር ባህር ተነስቶ ወደ ዓለም ለማውጣት ቱርክ ውስጥ በምትገኘው እጅግ ጠባብ ባህር ላይ ማለፍ አለባት። ይህችም ጠባብ የውሃ መንገድ የቦስፈረስ ወሽመጥ ትባላለች። በሌላ አነጋገር ፑቲን የዓለምን ፖለቲካ ለማናወጥ መጀመሪያ የኤርዶጋንን ፍቃድ ማግኘት አለበት። ይህ ለሩሲያ ትልቅ ወጥመድ ነው፣ ለቱርክ ደግሞ ታላቅ የጂኦፖለቲካ ቁማር ነው። ዛሬ በጂኦፋ ቻናላችን የዚህን ጠባብ የባህር መስመር አስገራሚ ሚስጥር እንፈታለን። ዝግጁ ከሆናችሁ ቪዲዮአችን ሰብስክራይብ፣ ላይክ በማድረግ ጀምሩ። እስከ መጨረሻው አብራችን ቆዩ። ለመሆኑ ይህ የቦስፈረስ ወሽመጥ የት ነው ያለው? ካርታውን በደንብ ተመልከቱት። ከላይ ጥቁር ባህር አለ። እዚህ ባህር ዙሪያ ሩሲያ፣ ዩክሬንና አርሜኒያ አሉ። ከታች ደግሞ የዓለም የንግድ መስመር የሆነው ሜዲተራኒያን ባህር ይገኛል። እነዚህ ሁለት ግዙፍ ዓለማት የሚያገናኘው ብቸኛው አንገት ይህ የቦስፈረስ ወሽመጥ ነው። ይህ ወሽመጥ የሚገኘው በታሪካዊቷ የቱርክ ከተማ ኢስታንቡል መሃል ላይ ነው። አንድ የሚያስቅ እውነታ ልንገራችሁ። ኢስታንቡል በአንድ ጊዜ በሁለት አህጉር ላይ የምትገኝ ብቸኛዋ የዓለም ከተማ ናት። የከተማዋ ግማሽ ክፍል አውሮፓ ውስጥ ነው፣ ሌላኛው ግማሽ ክፍል ደግሞ እስያ ውስጥ ነው። ይህንን ከተማ ለሁለት የሚከፍለው ደግሞ የቦስፈረስ ባህር ነው። አሁን ወደ አስገራሚው ቁጥር እንምጣ። ይህ ጠባብ የባህር መስመር በጣም ጠባብ በሚሆንበት ቦታ ስፋቱ 700 ሜትር ብቻ ነው። 700 ሜትር ምን ማለት እንደሆነ ታውቃላችሁን? አንድ ሰነፍ አትሌት በ2 ደቂቃ ውስጥ ሮጦ የሚጨርሰው ርቀት ማለት ነው። ወይም በአገራችን አገላለጽ ከአንድ ሰፈር ማዞሪያ እስከ ሌላኛው የሰፈር ጫፍ እንደማለት ነው። እንግዲህ አስቡት፣ እርዝመቱ 300 ሜትር የሆነ ባለ ብዙ ቶን የጭነት መርከብ ወይም የጦር ሰርጓጅ መርከብ በዚህ ጠባብ የሰፈር መንገድ ውስጥ እየተሳበ ማለፍ አለበት። በትዕይንቱ ላይ በባህር ዳርቻ ያሉ የቱርክ ነዋሪዎች በረንዳቸው ላይ ሆነው ቡናቸውን እየጠጡ የሩሲያን የጦር መርከቦች በቅርብ ሰላም ነው እያሉ ማየት ይችላሉ። መርከቧ ትንሽ አቅጣጫ ከሳተች በቀጥታ የሰፈር ሰው ቪላ ቤት ውስጥ ነው የምትገባው። ይህ ተፈጥሯዊ አቀማመጥ ቱርክን ለዓለም ትልቁ የበር ጠባቂ አድርጓታል። ታዲያ ቱርክ በራሷ ከተማ መሃል ላይ የሚያልፈውን መርከቦች ሕግ ማውጣት አትችልም። እርግጥ ነው ትችላለች፣ ነገር ግን የዓለም ፖለቲካ ዝም ብሎ በጉልበት ብቻ አይሰራም። ለዚህ ጉዳይ የተቀረጸ አንድ ታሪካዊ ሕግ አለ። ስሙም የሞንትሬው ስምምነት ይባላል። ይህ ስምምነት የተፈረመው በ1936 በስዊዘርላንድ ውስጥ ነው። በወቅቱ የዓለም ሀያላን መንግስታት ተሰብስበው ለቱርክ አንድ ታላቅ ስልጣን ሰጧት። ሕጉም ምን ይላል? በሰላም ጊዜ ማንኛውም የንግድ መርከብ ያለምንም ክፍያና ያለምንም ከልካይ በዚህ ወሽመጥ ማለፍ ይችላል። ነገር ግን ጦርነት ሲነሳ እና ቱርክ ራሴ አደጋ ላይ ነኝ ብላ ስታስብ ወይም ቱርክ ራሷ በጦርነት ውስጥ ስትገባ ይህንን ወሽመጥ ለማንኛውም ሀገር የጦር መርከቦች የመዝጋት ሙሉ ፍጹም መብት አላት። ይህ ሕግ ለሩሲያ የዘላለም የሌሊት ቅዠት ነው የሆነባት። ምክንያቱም ሩሲያ በጥቁር ባህር ላይ ትልቅ የባህር ኃይል ጦር ሰፈር አላት። ነገር ግን ጦርነት ከተነሳ ያ ሁሉ የጦር መርከብ እዚያው ጥቁር ባህር ውስጥ ታስሮ ይቀራል። ልክ የክፍል መውጫ ደወል ሲደወል አስተማሪው በሩን ቆልፎ
እንዳትወጡ እንዳለው ተማሪ እንደማለት ነው። ፑቲን የቱንም ያህል ሚሳኤል ቢኖረው ይህንን የ1936 ሕግ በቀላሉ መጣስ አይችልም። ምክንያቱም ሕጉን ከጣሰ ከቱርክ ጀርባ ካለው ከነጮች የጦር ጥምረት ከኔቶ ጋር ቀጥታ ጦርነት ውስጥ ይገባል። ይህ የሞትሬው ሕግ ለ80 ዓመት በወረቀት ላይ ብቻ የኖረ ይመስል ነበር። ነገር ግን በ2022 የሩሲያ ጦር ዩክሬንን በይፋ ሲወር ጨዋታው ተቀየረ። ጦርነቱ እንደተጀመረ የቱርክ መሪ ኤርዶጋን ወደ ጠረጴዛቸው ወጡ። እናም የዓለምን ፖለቲካ ያናወጠ ውሳኔ አስተላለፉ። የሞትሬውን ስምምነት ተግባራዊ አድርገናል። የቦስፈረስ ወሽመጥ ለሩሲያ የጦር መርከቦች ተዘግቷል አሉ። ይህ ውሳኔ ለፑቲን ምን ማለት እንደነበር አሰባችሁት? በሜዲትራኒያን ባህር ላይ ይተላለፍ የነበሩ በርካታ የሩሲያ ግዙፍ የጦር መርከቦች ወደ ዩክሬን ጦርነት መግባት አይችሉም። ወደ ኋላ መመለሻ በር ተቆለፈባቸው። ጥቁር ባህር ውስጥ የነበሩት የሩሲያ መርከቦች በዩክሬን ድሮኖች ሲመቱ ሩሲያ አዳዲስ መርከቦች ከተማ መሃል ላይ አሳልፋ ማውጣት አትችልም። ይህንን የፖለቲካ ሳይንስ ባለሙያዎች ስውሩ የቼዝ ጨዋታ ይሉታል። ፑቲን እና ኤርዶጋን በአደባባይ ጓደኛ ይመስላሉ። አብረው ይበላሉ፣ አብረው ይስቃሉ። ነገር ግን ከጀርባ ኤርዶጋን የሩሲያን አንገት በዚህ ወሽመጥ በጥብቅ ጨብጦ ይዞታል። ሩሲያ በጦር መሳሪያ ላይ ያላትን ኃይል ለማጠናከር እንኳን ከቱርክ ጋር መደራደር አለባት። አያችሁ አይደል? የጂኦፖለቲካ ጉልበት ብቻ አይደለም፣ መልክዓ ምድርና ስልታዊ ቦታ ከኒውክለር በላይ ዋጋ አለው። እንግዲህ የጂኦፋ ተመልካቾች ይህንን የሩሲያና የቱርክ ታሪክ ስንሰማ ወደኛ ሀገር ወደ ኢትዮጵያ የሚያመጣን አንድ ትልቅ ትምህርት አለ። የባህር በር ጥገኝነት ስቃይ ምን ያህል ከባድ እንደሆነ ከሩሲያ መማር እንችላለን። አስቡት፣ ሩሲያ ያንን ሁሉ የጦር ጉልበት ይዛ በአንድ ጠባብ ወሽመጥ ምክንያት ጭንቅ ውስጥ ከገባች፣ ኢትዮጵያ 100 ሚሊዮን በላይ ሕዝብ ይዛ ምንም አይነት የባህር በር የሌላት ሀገር በመሆኗ ምን ያህል ፈታኝ ነው። ለዚህ ነው በአሁኑ ሰዓትም የአሁኑ መንግስት በቀይ ባህርና በአፍሪካ ቀንድ ላይ አስተማማኝና ቋሚ የባህር በር ለማግኘት ስልታዊ ትግል የሚያደርገው። ምክንያቱም የባህር በር የኢኮኖሚ ብቻ አይደለም፣ የህልውና ጉዳይም ነው። የጂኦፖለቲካ ህግ ለሩሲያም ለኢትዮጵያም አንድ ነው። የባህር በር መተላለፊያ ቁልፍ በሌላ ሀገር እጅ ካለ ሁልጊዜም የስጋት ሰለባ መሆን አይቀሬ ነው። ቱርክ የቦስፈረስን ቁልፍ ይዛ ዓለምን እንደምታስደነግጥ ሁሉ በአፍሪካ ቀንድ የወደብና የባህር በር ባለቤቶች የራሳቸውን ጥቅምና ፖለቲካ ማንጸባረቃቸው አይቀሬ ነው። ስለዚህ የባህር በር ጥያቄ የቅንጦት ሳይሆን የትውልድ የቤት ሥራ መሆኑን የሩሲያ ወጥመድ በግልጽ ያሳየናል። እንግዲህ ተመልካቾቻችን የዛሬው ዝግጅታችን ይህን ይመስል ነበር። ቪዲዮአችን ከወደዳችሁት ላይክ ማድረጋችሁን በፍጹም አትርሱ። እንደዚህ አይነት አእምሮን የሚያነቁ ትልቅ የጂኦፖለቲካ ዶክመንተሪዎች ሁልጊዜ እንዲደርሳችሁ ቻናላችን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ይህ ጂኦፋ ነው፣ እውነትን ፍለጋ ዓለምን ፍለጋ።